the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም እኛ እናፋለሃለን እዩት ሁሌ ከጌም በፊት ኮንፊደንት ነው ከጌም በኋላ አሁን መጥቶማን መዳን ያለ ምን ያርሰናል ደጋፊና ይላል ገባረለ እንዲህ ነው ማሰቃየው እኛ ያለን ዘንድሮ ማን ምንም አይነት ዋንጫ አይፈቀድም ከልከለማ እኛ ስለምንፈልገው አይደለም እንበለው ማንንም መብላት ስላልተፈቀደለት we are the gunners we are the motherfucking gunners ግባው ናውጣው ይላል ይላል ረካ ያበደ ኢቨንት አንድ አልተቋረጠብን አንድ ዘፈን ድምጽ ምናምን አላስቸገረን ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን ለአራት ዋንጫ ይኸውላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው አራቱንም ዋንጫ አዘጋጁና ጠብቁን አራቱንም አናዳምጣችሁም እንከተ ነው የምናረገው እንከተ ማለት ነው እንዴት እርክት እንዳልኩኝ ማንዬ በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል ራሱ አይገልጸው ማን እንችላለን ይኸውላችሁ ዘንድሮ ማለት ነው ማንንም ነው ማናዳምጠው ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ ሁሉም ዋንጫ አይተን በፍጹም አንመለስም እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው ይሄን ዋንጫ አንድ ብለ ቁጥር ቀጣይ 3 ይቀሩናል ይሄንን እንደወሰድኩት ቁጥሩ እናት የወለደችው ይሄን ዋንጫ ከኔ ላይ ወስድ እናት የወለደችው ማለት ነው ማንዬ እንችላለን ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል ቆንጆ ኢቨንት ነው ያሳለፍነው በጣም ወዳችኋለሁ አከብራችኋለሁ እሺ እንችላለን ካሞን አርሰናል አሸንፏል የምሬ ነው ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ የመጀመሪያው አርሰናል እምቃወም ሰው ነኝ ምንድነው መንሰራው ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላሽው በቃ ምን ታመጣል ገንደይ ብሉ ጠጡ ነው አዛይት ኦ ማይ ጋድ ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ ምንም አታመጡም በቃ ይኸውልህ ካይሃቨርዝ ይገባል ያገባባል በጣም ነው ህይወታችሁን ዴክላን ራይስ ምን አይነት ፓስ ነው ያደረክለት ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው ተጀምሮ እስኪያልቅ አይደክመው ሂንካፔ ትችላል ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ ቁጭ ብዬ እያማረርኩ ማለት ነው በቃ ምን ልሰራ ነው ይሄን ጮት የመጣሁት ወይኔ በቃ ተቃጥጌ ደባሪ ጮታ ነበር ግን ባለቀ ሰዓት አረ ለራይስ እየተጫወተ ሐውልት አሰሩለት አረ በፈጠራችሁ ራይስ እየተጫወተ እንደማንም ሲሰቅል ምናምን አይደለም ወይ ኳስ ያቆመራል አሁን ይየው የልፋቱን ውጤት ምን እንደሚገባው ይየው ምን አይነት አይን ያለው ቤት ምን አይነት የንስር አይን እንዴት ነው አንዴ ቀና ብለ ያየው ቦታ ሮጠህም እዛው ቦታ ላይ ቁጭ ብታርግለት ደሞ ሃቨርትን ቪክተር ጆከርስን አውጥቶ ሃቨርት ጄሱስ እያለ ሃቨርትን አስገባ ለምን ቦስ ብሪሊየንት የሆነ ሰው ምን አይነት ቅያሪ እንዳደረገች አያችሁ አይደለም ቪክተር ጆከርስ ሲወጣው ሁላችንም የለመነው ጄሱስን ነው እሱ ያንተ ታክቲክ ነው አርቴታን አትይዘውም በታክቲክ ሂንካፔ ዛሬ ኧረ ቢስሚላህ ወርልድ ክላስ አስተላለፍ ላይ ካላፊዮሪ እያለ እሱን ሲያው ምንም አይዋጥልኝ ብዬ ካለቀ በኋላ ቪዲዮ ሰራለሁ ብዬ ነበረ ዛሬ ይችላል ኧረ ቢስሚላህ ለማንኛውም ሲን ቪዲዮ አርሰናል ደጋፊ አንድ ናት በደንብ ረግጣችሁ ኮፒ ሊንክ አድርጉ ወይ ሃቨርት በስተመጨረሻ ፊሽካ ሊነፋ ሲል 97ኛው ደቂቃ ላይ ወስዶ ቅርቅር 1-0 እንግዲህ በሆነ ውጤት ኤምሬት ላይ አርሰናል ቼልሲን አሸንፏል ማለት ነው በድምር ውጤት 4-2 በሆነ ውጤት ማሸነፍ ችሏል ነገ እንግዲህ የሲቲና ኒውካስልን አሸናፊ እንግዲህ ለዋንጫ የሚያገኝ ይሆናል ማለት ነው ተፋላሚው እጅግ በጣም ግን ቅርዝዝ ያለ ጨዋታ ነበር በተለይ ፈርስት ሃፉ እጅግ በጣም አጁዛ የሆነ ጌም ከምሬ ነው ማለት አጁዛ የሆነ ጌም ሰከንድ ሃፉ ትንሽ ማጥቃቱ ተሻለ እንጂ በስተመጨረሻ ይሄ ኳስ ሃቨርት አግብቶት ባያልቅ እጅግ በጣም ይደብር ጨዋታ ነበር ለማንኛውም እንግዲህ አርሰናል ለዋንጫ ለፍጻሜ የሲቲንና የኒውካስልን አሸናፊ የሚገጥም ይሆናል ኮንግራ ይመቻችሁ ይሄ ለሁሉም የአርሰናል ደጋፊ ቀጭን የሆነ ትዕዛዝ ነው መጀመሪያ ፎሎ አድርጉ ኮፒ ሊንክ አድርጉ ምናምን ነገር ማለት ነው ትዕዛዙ ምን መሰላችሁ
ያላችሁን ማሊያ ለብሳችሁ የተነሳችሁትን ፎቶ ማለት ነው እዚህ ኮሜንት ስር ትፖስቱታላችሁ። በማሊያ ፎቶ ያልተነሳችሁ ሰዎች ደግሞ ማለት ነው ከአርሰናል ተጫዋች የምትወዱትን ተጫዋች ኮሜንት ስር ፎቶውን ፖስት ታደርጋላችሁ። አጥለቅልቁት። ሪከርድ መሰበር አለበት። ይሄ ኮሜንት ስር ሪከርድ መሰበር አለበት። የየራሳችሁን ፎቶ የምትወዱትን በማሊያ የተነሳችሁትን ፎቶ ዱቅ አድርጉ። ሁላችሁም ኮሜንቶቹን ላይክ አድርጉ። እናድምቀው። ይሄ ምሽት ማይረሳ ጨዋታ ነው። ወላሂ ማይረሳ ነው። አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መሽ ነው የምትሆኑ፣ መሽ ነው የምከልሉን ከነዚህ ወያሎች በመድኃኒዓለም። ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ አንደኛ ፎቅ ላይ ነው ያለሁት። ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ። ገብቶሃል አይደለ? መሞት ነው ፈልገው እስከ ጠዋት። ወይኔ ዲያምቦዚ ነው እንዴት ያረግ ነው? ቆይ እቺት ያረግ ነው ሲበደል ሰጥተው ተቀምሉ አስለቀስከኝ። ወይኔ ፓርላሜንት ስታዲየም አስቀምጦ ጀመረ መጀመር ታጣ እስከ ሲገም ከፍሬ በኩል በጋርናቸው በኩል ይሮጣ ምን አይነት ማዳተ ሰጠው ተዲቆ ነው ስታሳሪ ካውቶሬ ደብኩ ስታሳሪ ካውቶ ወይኔ ሙሳዴ ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒዮንስ ሊግ እና ኤፍኤ ካፕ በቃ አርሰናል 4 ዋንጫ በላ። ኧረ እኔ እኮ ፋይናል ላይ ይፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስበው ነው ይገባ? ምን አስበው 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በእነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሻል። ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገር ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። የለንደናው ቀበጥ በአርሰናል ተገረፈች። ለማንኛውም ጀስት ኖርማል ቲንግ ባልዘው ባለፈው 10 ጌም አርሰናል ቼልሲ አርሰናልን አሸንፎ አይቅም። ምንም አዲስ ነገር የለም እዚህ ጋር። ለማንኛውም ፕሮፌሰር እቺ ከባድ ሰው ባለመነጽሯ ዛሬ ያለ መነጽር ነበር የገባችው። አሪፍ ታክቲክ ሞክራለች ግን አልሰራም። በሜዳም ከሜዳ ውጪም ነው ተለጠፍሽው። አንቺ የለንደን ኩራት አድክም። ለማንኛውም ካሁን በኋላ እኔ ነኝ ተስፋ ካራባኦ ካፕ ላይም አርሰናልም ማቆመው እኔ ነኝ። ካቆምኩት ፕሪሚየር ሊግ ላይም ነኝ ተስፋ፣ ኤፍኤ ካፕም ቻምፒየንስ ሊግ ላይ እኔ ነኝ ተስፋችሁ። ስለዚህ በጸባይ ነው የምትጠይቁን፣ ገባችሁ? በጸባይ እባክህ አስቁምልን። ካልቻልኩም ወይ እኛ እኮ ከእናንተ በላይ እንደውም ይሄን አይል መሄድ አልቻልንም ነው ማለት ያለብህ። ገባህ? እየመጣችሁ ለራሴ አንተ ቲም 10ኛ 6ኛ 7ኛ ሆኖ እኔ ላይ አፍን መክፈት አችልም። እኔ ነኝ እቺ እንኳን የተፎካከርኩ ያለሁት። ይሄንን ነገር ሁሉ ከማዳን የምችለው እኔ ነኝ። ከወያላ ማዳን ካዳንኩኝ ነው። ካላዳንኩም ግን ካንተ የተሻለ ሞክሬያለሁ። ማንም ሌላ ክለብ ደጋፊኛ ላይ አፉን መክፈት አይችልም። ይሄን ነው የምፈልገው። የቼልሲ ደጋፊ ዛሬ ልክን አይታል። ደርሶ መልስ ቻንስ ሰጥቷል፣ ማቆም አግቷል። ኤፍኤ ካፕም ካሁን በኋላ ሌላውም ላይ አትችልም። ማቆም የምችለው እኔ ነኝ። እኔ ስለማቆምልህ ደግሞ በጸባይ ነው የምትጠይቀኝ። እኔን መናገር መሳደብ አችልም። ገባህ?
ስለዚህ ነገ እኔ ኒውካስትልን ለጥፌ እቺን አርሰናል በደንብ አድርጌ አረጋጋልሻለሁ። አንቺ ከኔ ትደግፊያለሽ ማለት ነው። ክለብሽ ስላልቻለ እኔን እየደገፍሽ እኔ እንዳስቆም ትጠይቃለሽ ማለት ነው። ገባችሁ? ለማንኛውም አርሰናል ደጋፊ እንኳን ደስ አላችሁ። ዌልካም ቱ ዌምብሌ። ዌምብሌ የኛ ቤት ነው። ባይዞ እንደ ሊጉ ሁሉ ካራቦ ካፕ 4 ተከታታይ በልቻለሁ፣ አንዱን አንቺን ለጥፌ። ስለዚህ አሁን ወደ ፋይናል እንኳን እንደመጣሽ አሳይሻለሁ። ዋንጫ ላይ ነው ማሳይሽ። እጠብቅሻለሁ። ነገ ኒውካስትልን ለጥፌ እጠብቅሻለሁ። ኮንግራ ላውኑ ስለመጣሽ ደስ ብሎኛል። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲና አርሰናል ቀፋፊ አይነት ካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ 1 ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ 1 ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው የምነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ? የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። 1 ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። አረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ፣ የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው።